ሰላም ሰላም የተከበራችሁ ነው የተወደዳችሁ ምርጥ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ባላችሁበት ብዝት ብሎ ተረፍርፍ ይበል እያልኩኝ እንግዲህ ማለት ነው ጠዋት ነው የወጣሁት። አልመጣም ብያችኋለሁና ቤት እና ዛሬ ምርጥ ፕራንክ እናደርጋለን። ፕራንኩ ደግሞ የፕራንኩ አይዲያ ምንድን ነው? ያው እንግዲህ የወንድ ልብስ ሰብስቤ ነው የወጣሁት ነው። ይሄውና ጫማ እዚህ ጋር ነው የወረድኩት ማለት ነውና ቀበቶ አለ እዚህ ጋር። እሺ እንደገና ይሄ ኮፍያ አለ። እሺ ከዛ ደግሞ ሸሚዝ አለ። ወይኔ ወደቀብኝ ማክስ አለ። ከዛ ደግሞ ምን አለ መነጽር አለ። ከዛ ሱሪ አለ። ይሁን እንደዚህ ለብሼ ምን አይነት አይዲያቸውና ሪአክሽናቸውን የልጆችን እናያለን። ቀጥታ ለብሼ ደግሞ በሩ ላይሶች ማለት ነው አለባበሴ ሄዶ ይመስላል እና ደርሻለሁ። በሩ ላይ ላይ ተዘጋጅቻለሁ እና ሪአክሽናቸውን አሁን እናያለን። ቀጥታ ወደ ቤት እንግባ። ተከተሉ። ማንም የለም። ቆይ በሩ ልዝጋ። እዚህ ቤቶች እንዴት ናችሁ? ሰላም ናችሁ? ቤቶች እናትሽ የለችም? እናት ወጣች። ምን እያደረገች ነው የምትወጣው? እስካሁን ድረስ የት ነበረች? አምሮብሻል። ስንተኛ ነሽ አንቺ? ሁለተኛ ልጇ ነሽ? ዋው ደስ ይላል። እህትሽስ? ነው እህትሽን እያስተኛች። በጣም ነው ደስ የሚለው። ቤታችሁ ደግሞ እንዴት ነው የሚያምረው ባካችሁ። ሞታል። እኔ ደግሞ ያው አንዳንድ ነገሮች ካለ ብዬት ነው። ቢፌም ገዛችሁ? እውነት ሶፋውም አሪፍ ነው። ሶፋ አስገዛችሁ? መቼ ነው የገዛችሁት? ጉዴ ትላንትና ነው የተገዛው። ጠረጴዛም አላችሁ። ኦማይ ጋድ ደስ ይላል በጣም። እሺ እህትሽስ የት ሄዳ ነው? በቃ እንደዛ ከሆነ አሁን ከትንሽ ቀን በኋላ ላገባ ስለሆነ አንዳንድ ነገሮችን ልውሰድ ብዬ ነው። ምን ትያለሽ? ለእናትሽ እንዳልነግረኝ። እሺ ነይ፣ እሺ ምረጭልኝ። ነይ ምን ልውሰድ? እናትሽ ብትመጣ ምን ልትያል ነው? እስቲ ሂጂ ጥሪያት። እህትሽን አንቺ ያዣትና ትልቋን ጥሪያት። ይችል አስጥሩች ቶሎ በይ እስቲ። ጋይሶች ተደናግጣለች ልጅቷ፣ ተደናግጣለች። ሶፋው ትናንትና የተገዛው ጋይስ እና ወይኔ ውሰጅ ያለችኝ የኔ እናት፣ የኔ ምስኪን እናቴ አላወቀችም እና ጋይስ ትልቋን እንጠብቃታለን። ትልቋን እስኪ እንጠብቃታለን ጋይስ እና ሰላም እንዴት ነሽ? ደህና ነሽ? ሰላም ነው? እንዴት ነው? ቀፊኝ የአባትሽ እኮ ወንድም ነኝ። ደህና ነሽ? እንዴት ነሽ? አለው። ማን ትባያለሽ? ልሃም። ኦኬ ልሃም። እናትሽ የት ሄዳ ነው? እስካሁን አልመጣችም? በቃ ዱርዬ እናት ናላችሁ። ዝም ብላ ነው የምትዞረው እና ታዲያ ሸረፈማ አላለሁ ግን እናትሽ ዱርዬ አይደለችም? ታዲያ በዚህ ሰዓት ስንት ሰዓት ነው? እስካሁን ድረስ እናት መጣ። ምን አይነት ባለጌ ናት! እስካሁን ድረስ ስነ ስርዓት የሌላት ጋጥ ወጥ እናትሽ እና እስካሁን ድረስ አትመጣ። ምን አይነት ባለጌ እናት ነው ያለችው! እስካሁን ድረስ ስንት ሰዓት ነው? ኦልሞስት 1 ሰዓት ምናምን ሊሆን ነው። ዝም ትያለሽ አንቺ። ለአባታችሁ አትነግሩም?
ይሄ ሰዓቱን ላ ስትንዘላዘል ነው የምትቆየው ማለት ነው። ዝም በይ አምላኮች። ድሮም አታግባ እያልኩት ይሄ ወንድሜ ነው አግብቶ ጉድ የሆነው። ምንድን ነው የምትሆኑ ጫና? እሺ ለማንኛውም እኔ አሁን ላገባ ነው የመጣሁትኝ እና የሰርግ ወረቀት ልሰጣችሁ ነበረ፣ ግን አንዳንድ ነገሮች ሶፋውን ልወስደው የእውነቴን ነው ልወስደውና ለአንዳንድ ነገሮች እጠቀመዋለሁ ብዬ ነበረ። ግን እዛ ያለ ነገር ወይኔ በጣም ነው የሚያምረው። ወይኔ ይሄ ማለት ሰርግ ይሆናል። እናትሽ ግን አትመጣም? አይ እኔ ይሻላል ይሄንን ልውሰድና እዛ ለሰርግ አይደለም። ይሄ እኮ የኔ ቤት ነው፣ ያንቺን ቤት የሁላችሁም ቤት ነው። ግን ይሄን እኮ የኔ ቤት ነው ታውቂያለሽ። ስለዚህ አንዳንድ ነገሮችን አንቺ ደግሞ በቃ ይሄ ራሱ ቺፕስ ምናምን ነው ይሆናል። ምን አይነት ነሽ እንደው አንቺ? አንዳንድ ነገሮቹ መጋረጃውን ደግሞ ያማምራሉ እንደዚህ ነው። እንዴት ነው ምን ይጣሉ? ይሄ ነገር እኮ አሪፍ ነበር። ዘመንና አርፋትንኪኝ ወደዛ ሄጭ። እኔ አሁን ለሰርጌ አሁን ከሰሞኑ ሰርግ አለብኝና ለሱ ለማየት አልመጣሁትኝና እስቲ አንዳንድ ለስቲ ታይ ወደዛ ሄጭ። አንቺ ደግሞ ጠንከር ያለ ሶፋውን ደግሞ ለባልና ለሚስቴ የሚመጣት ነገር ነውና እስቲ አረፍ በለሽ ትንሽ ምን ይጣሉ? ምን ይመጣልኛል? ውሃ ነበረ ግን ተይ ውሃ የሚቅርብኝ። እስቲ አንዳንድ ነገሮች ፈልጌ ነበር ወደች በቃ አንዳንድ ነገሮቹን ለወሳስድ ያው ለሰርግ የሚሆን ነገሮቹን እዛ አጣጣረኝና አሁን ለመውሰድ ነበር የመጣሁት። አንቺ ተረጅኝ መረዳት ማህረና ገሪ የምሬን እኮ ነው የምልሽ። ስትገባ ባለው ቤት ይሄ ሁሉ ተወስዶ ምን ችግር አለው? እንደውም ልጁ እየደወለ ነበረ ቅድም። እስቲ ቆይ ሄሎ ታፋስ ስለ ሶፋውን ምናምን ጭኜ አሁን ለመውሰድ ፈልጌ ነበረ። መኪናው አልበቃ አለና እስቲ አንዳንድ መኪናዎቹን ትልቅልኝ። የዚች እናት የለችም የትም እየዞረች ነው ያለችውና እስቲ የሶፋውን ምናምን አንዳንድ ነገሮችን እስቲ የምንይዝበትን ነገር እስቲ ይዘልና አባቴ እሺ ይዘና በቃ ያው ለብፌው የሚሆን ነገር ካለ እስቲ ደከባድ መኪና ምናምን ካለ ትንሽ ከበድ ያለ ከኋላ ጭነቱ ተለቅ ያለ እሺ። አዎ እንደዛ እናደርጋለን። እሺ አባቴ እሺ ተነሱ በቃ ለበዛ ፖሊስ ጠራል። ሰያማኛ ጎፈር ልጅ ምን አልሽ? ፖሊስ ጠራል። ምን ማለት ነው ፖሊስ ጠራለሁ ማለት? ኦኬ እቃውን እየወሰዱት ዝም ብዬ እንዲያዩት እና ታዲያ እንዴት ምን ልታረጊ ነው? ወሰነችና እንደውም ደረሰ መሰለኝ ባለመኪናው። ምን ማለት ነው? እኔ አላርፍም በቃ እናቴ ስትመጣ ተነጋግሮ ባይሆን ይወስዳሉ። አይደለም አንቺ እናቴ ዘዋሪ ናት። ስለዚህ ምን ይጠቅመኛል? ሲጀመር ዘዋሪ እናት ነው ያለሽ። እኔ አሁን ባይሆን አንዳንድ ነገሮችን ይዤ መሄድ አለብኝ እንጂ እስከዛ ሳረፍ ይሉሻል። ታይ ወደዛ አንቺ አትጎትችኝ። እኔ አጎትሽ ነኝ እኮ ዝም ብለሽ ቢሆንስ እንደ ያለ ማንም ፈቃድ እንኳን አይወሰድም። አባትም እናትም ተጠይቆ ነው ወይ በቃ እስቲ እሺ። አለበለዚያ ጮይ ሰው ነው የምጠራው። ጮይ ሰው ነው የምጠራው። ለምን ሰው ነው የምጠራው? እና እቃውን እየወሰዱ ጸጥ ብዬ እንዳይሆን ነው። አጎትም ቢሆን እኮ በእናትና በአባት ፈቃድ ነው የሚወሰደው። አይ ተይ በእናትሽ በቃ ልውሰድ በቃ ለምሳሽ በኋላ ላይ እኮ ሳቋ መለጠ። ማን መስይሽ ነው ግን? ማን መስይሽ? አጎት ነው። እንዴት ማለት? እኛ ማለት ተሸፋፍለሽ ግን እንዴት ነው? ምንም አልጠረጠርሽም? እውነት በይ ጋይስ፣ ፕራንካችን አልተሳካም። ተሳክቷል። እስቲ ተሳክቷል በሊስ ምንድን ነው? እውነት በይ ግን እንዴት ምናምን እሷ ላይ አላየሁም። ለምንድን ነው
እየሆንሽ ነው? እየሳቅሽ ነው? እያዝናናሽ ነበር? እያዝናናት ነው ጋይስ? እኔ አልገባኝም። እና ጋይሶች የሁለተኛ የሶስተኛ ልጄ እቺ ናት። እቺ ልጄ ናት። ልጄ ደግሞ ውስጥ ናት እና ያለችው ያው እንግዲህ በአዲስ ቪዲዮ እንመለሳለን ጋይስ። በረንብ ማሻሻል አለብን። ከዚህ የበለጠ ማሻሻል አለብን። እናም ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። ከዛ በተረፈ ደግሞ ያለውን ነገር አበረታቱን ጋይስ። እኛ ያለ እናንተ ማናለንና ተደርጋ አታውቅም እቺ ልጅ እና የሚደረጉት ደግሞ አሉ ትልልቆቹ ወንጥፎ የሆኑ ሰዎችና እነሱንም እናደርጋለን ማለት ነው ጋይስ። ግን እናንተ ስታበረታቱን እኛም ከዚህ ጋር ቆመን ተክተን እንሰራለን ማለት ነውና ምን ያደርጉ ላይክ ሰብስክራይብ ያድርጉና ለዛሬ ግን አልተሳካም። ላንቺ ነው ያልተሳካልሽ ነው። ካሜራማን ምን ትላለህ? ተሳክቷል። የምን ባንቺ በኩል ተሳክቷል። ከሷ ጋር ነው አይደል? ፈዘዘችብን እኮ ጋይ። ምን እየሰራሽ ነበር ውስጥ? ደንግጣ ይሆናል። ደንግጣ ነው አይደል? በቃ ደንግጣሽ ነው የፈዘሽው ወይስ እንዴት ነው? ስታይኝ ምን መስዬሽ ነበር? መጀመሪያ ቦታ አለችሽ። ዝም ብለሽ ስትገቢሽ ይቃዋስና ሌባ መሰልሽ። ለዛ ነው የደነገጥሽው። እና ይሄን መስላል ጋይስ። ሰብስክራይብ አድርጉን። እናመሰግናለን። ባይ ባይ።